በዓለም ላይ የተለየ ውበትና ብርሃን ካላቸው ፍጥረታት ውስጥ አንዱ ነው። ፓሮት ወይም በአማርኛ በቀቀን በመባል የሚታወቀው የወፍ በተለያዩ ቀለማት ያሸበረቁ ክንፎቹ አንዱና ልዩ የሚያደርገው ተፈጥሮ ነው። በቀቀን አረንጓዴ፣ ቀይ፣ ቢጫ፣ ሰማያዊ፣ ነጭ ቀለማት ላባውን አስጊጠውታል። ሲታዩም የሚያበሩ የተለያየ ቀለም ያላቸው አበቦችን ይመስላሉ። እነዚህ በቀለማት የደመቁ ወፎች በደንና በዱር ሲንቀሳቀሱ እንደ ተፈጥሮ ቀለም ማስዋቢያም ናቸው። በቀቀኖች ከሚገርመው ውበታቸው በስተጀርባ ሌላ አስደናቂ ተፈጥሮም አላቸው። ከዚሁ መሃል ብልህነታቸው፣ ከሰው ጋር ያላቸው መስተጋብር አስደናቂ ነው። ከሰዎች ጋር ደግሞ ቃላቶችን በመድገም ከፍ ሲልም አጠር ያሉ ንግግሮችን በማድረግ ይታወቃል። አልፎ አልፎም ቀለል ያሉ ዳንስ የመሰሉ እንቅስቃሴዎችንም ሲያደርግ ይታያል። ይህ ከሌሎች ወፎች የሚለዩት ታላቅ ችሎታው ነው። Would you like to introduce yourself? ከሰዎች ጋር ባላቸው ፍቅርና መቀራረብ እንደ ቤት እንስሳ በብዙ ቦታዎች ላይ ይታያሉ። በቀቀኖች በተፈጥሮ መኖሪያቸው በዱር ውስጥ በቡድን መኖርን ይመርጣሉ። በአንድነት መንቀሳቀስ፣ መመገብ፣ አደጋን በጋራ መከላከል ይችላሉ። እርስ በእርስም በድምፅ ይነጋገራሉ። ወጣቶቹ ከትልልቆቹ ይማራሉ። ይህ ቡድን መንጋ በመባል የሚታወቅ ሲሆን አንዳንድ ጊዜም የቡድን በመቶዎች የሚቆጠሩ ትልቅ መንጋን ይፈጥራሉ። በአንድ ጊዜ ሲበሩ እጅግ ውብና አስደናቂ ናቸው። ይህም ለመኖራቸው ጠንካራ መሰረትም ሆኗል። የትዳር አጋርን በጥንቃቄ ይመርጣሉ። በአብዛኛው የመረጡትን ትዳር እስከ ሕይወት ፍጻሜያቸው ሳይለያዩ በአብሮነት በመተጋገዝና በፍቅር ይኖራሉ። በቀቀኖች ከብዙ ወፎች በበለጠ ብልህ ናቸው። ችግሮችን መፍታት፣ መማርና ነገሮችን መያዝ ይችላሉ። ጠንካራና ስል የሆነው ጥርሳቸው ዘሮችን ለመፍጨት፣ እንጨትን ለመቁረጥና ነገሮችን ለመያዝ ይረዳዋል። ከፍተኛ ውበት ያላቸው ናቸው። እግሮቹም ልዩ ናቸው። ነገሮችን እንደ እጅ ተጠቅመው ይዛሉ እና ምግባቸው ወደ አፋቸው ከተው ለመብላት ይረዳቸዋል። በቀቀኖች ለብዙ ዓመታት ይኖራሉ። ትንንሽ በቀቀኖች ከ10 እስከ 20 ዓመት፣ መካከለኛ መጠን ያላቸው ከ20 እስከ 40 ዓመት፣ ትልልቅ በቀቀኖች ደግሞ ከ40 እስከ 60 ዓመታት ሊኖሩ ይችላሉ። ከሌሎች ወፎች በተሻለ ረጅም ዕድሜ ያለው ፍጡር ነው። በመኖሪያ ቤት ወይም በእንክብካቤ ከኖረ ደግሞ ከዚያም በላይ ሊኖር ይችላል። በአብዛኛው ተፈጥሯዊና ቀላል ምግቦችን ይበላሉ። ከነዚህም ውስጥ የተለያዩ የእህል ዘሮች፣ ፍራፍሬ፣ ቅጠላቅጠልና አትክልቶችን፣ አበቦች እና የዛፍ ክፍሎችን ይመገባሉ። አንዳንድ ጊዜም ትንንሽ ትሎችን ይበላሉ። ጠንካራ አፋቸው እኚህም ምግቦች ሳይቸገር ለመብላት እንጨትንም ለመቁረጥ ይረዳቸዋል። በቀቀን ብዙ ዝርያዎች ያሉት ወፍ ነው። ከ350 በላይ ዝርያዎች እንዳሉትም ይታመናል። ከነዚህ በጥቂቱ ስንመለከት አፍሪካን ግሬይ ፓሮት በአፍሪካ ውስጥ የሚገኝ በጣም ብልህና ቃላትን በግልጽ ሁኔታ የሚናገር ወፍ ነው። ማካው ይህ ወፍ በደቡብ አሜሪካ የሚገኝ ዝርያ ሲሆን ትልቅና በብዙ ቀለማት ያማረ ረጅም ጅራት ያለው ነው። ካካቶ ይህ ዝርያ በአውስትራሊያ ሲገኝ በራሱ ላይ ከፍ ያለ ፀጉር የሚመስል ክረስት የሚባል ያለው ሲሆን ድራማቲክ አርቲስት ሲሉ ይጠሩታል። ነጭ ወይም ቀይ ቀለም ያለው የበቀቀን ዝርያ ነው። ባጂ ይህ ደግሞ በአብዛኛው በመኖሪያ ቤት ውስጥ የሚገኝና ትንሽ ቀላል ለማሳደግ የማያስቸግር ነው። በአረንጓዴና ቢጫ ቀለሞችም ይታወቃል። ላቭ በርድ በአፍሪካ ውስጥ የሚገኙ ትንሽና በጥንድ የሚኖሩ ውብ ቀለም ያላቸው ዝርያ ናቸው። አማዞን የሚባለው ደግሞ በአሜሪካ የተለያዩ ክፍሎች ሲገኝ አረንጓዴ ቀለም ይበዛበታል። ድምፅንም ማስመሰል ይችልበታል። በሀገራችን ኢትዮጵያም የሚታወቁትን ከብዙ በጥቂቱ ስንመለከት የሎ ፍሮንትድ ፓሮት በኢትዮጵያ ብቻ የሚገኝ ኢንደሚክ ዝርያ ሲሆን አረንጓዴና ግንባሩ ላይ ቢጫ ቀለም ሲኖረው በከፍተኛ ደን አካባቢዎች ይኖራል።
ሬድ ቤሊድ ፓሮት በኢትዮጵያና በሌሎች አፍሪካ ሀገራት የሚገኝ ሲሆን በደረቅና በረሃ አካባቢዎች የሚገኝ በሆዱ ላይ ቀይ ቀለም ያለው ነው። ላቭ በርድ በኢትዮጵያ አንዳንድ ክፍሎች በቡድን የሚኖር ሲሆን ትንሽና ውብ ቀለም አላቸው። ሴት በቀቀን በአብዛኛው ከ6 ወር እስከ 2 ዓመት እንቁላል መጣል ስትጀምር፣ ዝርያቸው ትንንሽ የሆኑ በቀቀኖች ከ6 እስከ 8 ወር ውስጥ ሲጀምሩ፣ ትልቅ ዝርያ ያላቸው እንደ ማካው ደግሞ ከ1 እስከ 2 ዓመት እድሜያቸው እንቁላል መጣል ይጀምራሉ። እንቁላል ለመጣል ምቹ ሁኔታን ይፈልጋሉ። ጤናማ መሆን፣ ተገቢ ምግብ ማግኘት፣ ተስማሚና ደህንነታቸው የተጠበቀ ከሆነ እንቁላልን ለመጣል ይችላሉ። ብዙ ጊዜ ከ2 እስከ 4 እንቁላሎችን ትጥላለች። እኚህ እንቁላሎችን እናት በቀቀን ወይም አባት በቀቀን በጋራ ሆነው እንቁላሎቹን ታቅፈው ሙቀት እየሰጡ ከአደጋ እየጠበቁ ያሳድጓቸዋል። እንቁላሎቹን በአማካይ ከ18 እስከ 30 ቀናት ውስጥ ይፈለፈላሉ። በዱር አካባቢ እናት በቀቀን እንጨት ቦርቡራ ጉድጓድ ትሰራለች። የሰራችው ጉድጓድ ውስጥም እንቁላሎቿን ትጥላለች። ከዚያም በጥንቃቄ ትከታተላቸዋለች። እንቁላሎቹ ሲፈለፈሉ ትንሽዬ የማይበሩ ናቸው። ሲያድጉም ክንፋቸው ይጠነክራል። ከዚያም መብረር ይጀምራሉ። በቀቀን ከሁሉ በላይ የሚያስደንቀው ነገር ከሰው ጋር የሚፈጥረው ግንኙነት ነው። ተስማሚ፣ ታማኝ ጓደኛ ሊሆን ይችላል። የቤት ውስጥ ዝምታን በአስገራሚ ድምፁ ይሰብራል። ሰዎችንም በማዋራት ያስቃል፣ ያዝናናል። እርሱም በምላሹ እንክብካቤና ፍቅርን ይሻል። በአጠቃላይ በቀቀን ውበት፣ ብልህነትና ከሰው ጋር ባለው ቅርብ ግንኙነት የሚያስደንቅ ፍጡር ነው። በተፈጥሮ ውስጥ ያለውን ሀብት እንድናስከብር እናም እንድንጠብቅ የሚያሳስበን አንዱ ምሳሌ ነው። ስለተከታተሉን እናመሰግናለን። አስተያየታችሁና ድጋፋችሁ አይለየን።